የከፍታ የፍካት ዓለም አዲስ ንጋት የሩህ መስከረም ረመዳን ረመዳን አገናኘን በፍቅር ዳግም የአንድነት የህብር ቀለም የከፍታ የፍካት ዓለም አዲስ ንጋት የሩህ መስከረም ረመዳን ረመዳን ሰበሰበን በፍቅር ዳግም ቂምን ሽሮ ይቅርታን ዘርቶ ሚያጣምረን ልብና ከተማ እስልምና ጉዳዮች ምክር ቤት ምክትል ፕሬዝዳንት ኡስታዝ ቡሽራ እንዲሁም በተለያየ ቀን ያላችሁ የመጅሊስ ተወካዮች፣ ኢማሞች፣ አባቶችና መሻይኾች እንዲሁም ጥሪያችንን አክብራችሁ እዚህ የተገኛችሁ መላው ማህበረሰብ እንዲሁም የእኛን ጥሪ አክብራችሁ ርቀታችሁ አቋርጣችሁ ይህን ፕሮግራም ለመታደም እዚህ የተገኛችሁ ወጣቶች፣ አባቶች እንዲሁም እህቶች የእኛ የጀርባ አጥንት የከተማችን እንቁ ህዝቦች፣ ወጣቶች፣ እህቶች፣ ወንድሞች ውድ ጊዜያችሁን ለእኛ ብላችሁ ልታደርጉ ልታዝጉሉ ካዘጋጀንላችሁ ልትቋደሱ እዚህ ድረስ ስለተገኛችሁ ከልብ የመነጨ ምስጋናችንን በእኛና በፕሮግራሙ አዘጋጆች ስም ከልብ አድርገን ልናመሰግናችሁ እንወዳለን። እኔ ብዙ ሀገር አውቃለሁ፣ ኢትዮጵያ ላይ ብዙ ክልሎች አውቃለሁ። ወሎዬዎች የትም ቦታ ቢሄዱ በአንድነታቸው፣ በአቃፊነታቸው፣ በቻይነታቸው፣ በአዛኝነታቸው፣ በሆደ ሰፊነታቸው ወላሂ ነው የምላቸው። ለሙጃመል አይደለም፣ እውነታው ነው፣ የታወቀ ነው። እንደው ወሎዬ ነው ካልክ አንተ ሰው በተንኮል አያስብህም፣ አይሰጋም፣ አይፈራም፣ ያምናል። ወሎ ከተባለ ሀታ በአባባል እኮ ምንድን ነው የሚባለው? ወሎ ክፉ ነው የሚባለው። ወሎ ገራገሩ ይባላል። ምሳሌ ነው። ወሎ ገራገሩ ይባላል። እንደ ስማችን እንሁን። ሙስሊሙ አንድ መሆን አለበት፣ ገራገር መሆን አለበት፣ አዛኝ መሆን አለበት፣ አቃፊ መሆን አለበት። ዲናችን ኢነ ሀዚህ ኡመቱኩም ኡመተን ዋሂዳ من الذين أوتوا الكتاب يردوكم بعد إيمانكم كافرين ዝምታቸው ያስፈራል። ዝምታቸው ንግግር ነው። በዝምታቸው ውስጥ ብዙ ቁም ነገር አለ። አጠቃላይ ዝምታቸው ራሱን ችሉ ዳዕዋ፣ ከተናገሩ ደግሞ ንግግራቸው የሚጣል ነው። ምክንያቱም የማይጠቅም ዛዛታና ቧልታ አይጨምሩ፣ እንደው ፍሬ ነገር ብቻ። መስጂድ ቤታቸው ነው። አወለ ሱፍ መገለጫቸው፣ ቁርአንና ሐዲስ ጓደኛቸው፣ ኢልም መስጠት ስራቸው። ስለማን ለማውራት እንደፈለጉ የጠፋችሁ አይመስለኝም። ዛሬ በመጠኑ የምናወራው ስለ ታላቁ የከተማችን ምልክት የሀርቡ ድምቀት ስለሆኑት ሼህ ሁሴን ሙሐመድ ናሲር ወይንም በተለምዶ ስማቸው ሼህ ሁሴን ሙሐዲስ ነው። محمد عبد الله ورسوله رحمة الله للعالمين أرسله الله رحمة للعالمين فبلغ الرسالة وأدى الأمانة ونصح للأمة وجاهد في الله حق جهاده صلى الله عليه وعلى آله وصحبه وعلى من دعا بدعوته واهتدى بهديه واستنى بسنته واقتفى أثره إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. اللهم اجعل الحق على لساني واقسمني من الزلل إنك على كل شيء قدير ولا حول ولا قوة إلا بك سبحانك أنت حسبنا ونعم الوكيل. ولا نهلك عند رجائنا ولا نضام عند ملاذنا يا أكرم الأكرمين يا أرحم الراحمين.